ውድ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ለየት ያለ ጣዕሙ ልዩ የሆነ ስጋ በሩዝ እንዴት እንደሰራሁት ነው። ስጋውን ያበሰልኩት በኦቭን ነው። ለመስራት የሚያስፈልገውን ግብአቶችና አሰራሩን ሙሉ ቪዲዮውን እስከ መጨረሻ በመከታተል እናንተ ሞክሩት፣ ትወዱታላችሁ። ስለዚህ ቅጠል ላስረዳችሁ። በአረብኛ ወረቀል ጋር ይባላል። ቅጠሉ ቆንጆ የሚባለው ወደ ላይ አንድ መስመርና ወደ ጎን ብዙ መስመሮች ሸንተረሮች አሉት። ሁለተኛው አይነት ደግሞ ወደ ላይ ብቻ መስመር ኖሮት ወደ ጎን ምንም መስመር የለውም፣ ልሙጥ ነው። ስለዚህ ብዙ መስመር ያለው ቆንጆ ነው ማለት ነው። ይሄ የተፈጨ ሄል ሲሆን ይሄ ደግሞ የስጋ ቅመም ነው፣ ድብልቅ ቅመም ነው፣ እርድ ነው። ይሄ ደግሞ የምታዩት በእጄ ይሄ ደግሞ የነጭ ሽንኩርት ፓውደር ነው። የቀይ ሽንኩርት ፓውደር ካላችሁ ተጠቀሙ። ስለሌለኝ ሳይሆን እኔ ይሄኛው አዲስ ገዝቼው ስለነበረ ፍቅፋቂው ነው ሳይፈጭ የቀይ ሽንኩርት ማለት ነው። ብላክ ፔፐር ደግሞ ይሄ በአረብኛ ቁንደ በርበሬ ይባላል። ለማታውቁ ወይም ደግሞ ቁንደ በርበሬ ፍሬው ይሄ ነው ማለት ነው። እንዲሁም ጨው አለን። ተጨማሪ ደግሞ የምግብ ዘይትና የሎሚ ጭማቂ አለ ማለት ነው። እንዲሁም ፍልፍል አህማር የሚሉት የእነሱን በርበሬ ፍልፍል አህማር ሀር ነው የተጠቀምኩት የሚያቃጥለውን። እዚህ ጋር ደግሞ ማሳላ ዲጃጅ አለኝ፣ የዶሮ ቅመም ማለት ነው፣ ድብልቅ ቅመም። እንዲሁም ነጣ ያለ ሽንኩርት አለኝ። ከሌላችሁ ቀዩን ይሄን መጠቀም ትችላላችሁ። ተመሳሳይ ነው፣ የጣም ልዩነት ትንሽ ነው ያላቸው። ይሄ ደግሞ ነጭ ሽንኩርት ነው። እንግዲህ ይህንን ስጋውን ለመቀመምና ለማብሰል የምንጠቀምባቸው ግብአት ነው። በትልቁ ማንኪያ አንድ የሚሆን ከሁለት አይነት ቅመም በትልቁ ማንኪያ ያደረኩኝ ከዶሮ ቅመምና ከስጋ ቅመም ማለት ነው። በትንሿ ማንኪያ ሩብ ደግሞ ቁንደ በርበሬ፣ በትንሿ ማንኪያ አንድ ነጭ ሽንኩርት ሄልና ቀይ ሽንኩርት ፓውደር ታደርጋላችሁ። እንዲሁም ፍልፍል አህማር በትንሿ ማንኪያ፣ እርድ ደግሞ በትንሿ ማንኪያ ግማሽ የሚሆን ሳታበዙ ማለት ነው። እንዲሁም እንደዚህ ጋር የምታደርጉት 4 ማንኪያ ዘይትና 2 ማንኪያ የሎሚ ጭማቂ እናደርጋለን። ከ3 እስከ 4 ማንኪያ ዘይት ማድረግ ትችላላችሁ። እንግዲህ 3 ማንኪያ አድርጉና ሞክሩት። ያናል ብዙም አያንሰውም 3 ማንኪያ ብታደርጉ ማለት ነው። 3 ማንኪያ ዘይት፣ 2 ማንኪያ የሎሚ ጭማቂ ከቅመሙ ጋር አንድ ላይ በመደባለቅ ከዛን ቀዝዲር ከስር ታረጋላችሁ አልሙኒየም፣ ከላይ ደግሞ ወረቀል ዙብዳ የሚባለው ወይም ደግሞ ኩኪንግ ኤንድ ቤኪንግ ፔፐር የሚባለውን ወረቀት ለምግብነት ማብሰያ የተዘጋጀውን ከቀዝዲሩ በላይ ታደርጉትና ይሄኛው ሙዘት ገነም ይባላል። ይህ ቪዲዮ ሙዘት ገነም መሽዊ በሩዝ ነው እንግዲህ የሰራሁት ማለት ነው። ገነም ማለት ፍየል ነው። እንግዲህ ከተሳሳትኩ እናንተ ኮመንት ስር አርሙኝ። እንግዲህ ተጨማሪ 2 ስጋ ጨምሬበታለሁ። ብዙ ስላልነበረ ስጋው 4 ፍሬ ብቻ ስለነበረ ይህ ያሳየዋችሁ ቅመም ለ3 ኪሎ ስጋ ይሆንላችኋል ማለት ነው። ሙዛት ገነም ለሚባለው ለዚህ አይነቱ ስጋ ማለት ነው። ሌላ አይነት እንጠቀመው በዚህ አሰራር ካላችሁ ሁሉም የስጋ አይነት የራሱ ሆነ አቀማመም ዘይቤ ስላለው በሌላ ጊዜ ደግሞ ታፋና እግር ለብቻ ስሰራ አሳያችኋለሁ። ታዲያ ይህንን ስጋ በቅመሙ በደንብ ከለወስን በኋላ ነጭ ሽንኩርቱን ሰንጠቅ አድርገን ስጋውን በቢላ ወጋ ካረግነው በኋላ መጨረሻ ላይ እንደዚህ ነጭ ሽንኩርቱን በወጋንበት ቦታ ላይ እናስገባበታለን ማለት ነው ውስጡ። ከዛን የተረፈንን ነጭ ሽንኩርት ከወረቀቱ ላይ እናረግና ወረቀል ጋር ነጭ ሽንኩርቱን ከስር አድርገን ስጋውን ከላይ ከዛ ሽንኩርቱን ድፍኑ እንደዚህ ጎን ላይ አድርገን ይህንን ወረቀት ቅድም ከስር ያደረግነውን አሁን ግን ከላይ ስለምናረግ በውሃ ስንነክረው ልስልስ ይልልናል። ከዛ እንደ ልባችን ለመሸፈን ይረዳናል። እንፋሎቱን እዛው አምቆ ስጋው እንዲበስል ማለት ነው። እዚህ ጋር ቀዝዲሩን እንደምታዩት ወረቀቱም ከስርም ከላይም አለው። ቀዝዲርም 1 2 3 አርጋችሁ ደረብረብ አርጋችሁ እንፋሎቱ እንዳይወጣ አርጋችሁ ማብሰል አለባችሁ። ምክንያቱም ምንም አይነት ውሃ ስለሌለው በእንፋሎት ስለሚበስል እንፋሎቱ መውጣት የለበትም። ከዛ ኦቭኑን ለ10 ደቂቃ ከስር ለኩሼ ካጋልኩ በኋላ ምንድነው ያደረኩት? የው ለ10 ደቂቃ ከዛ ከስር ነው የምንለኩሰው መጀመሪያ። ከዛም በኋላ ይሁላችሁ ኦቭኑ መጨረሻ ሙቀት 230 ነው። ከአንድ ሰዓት በኋላ ወደ 190 እና ወደ 180 ያደርገዋለሁ። በእርግጥ ለእናንተ ልንገራችሁ እንጂ እንደ ኦቨናችሁ አይነት የሙቀት መጠኑ ይለያያል። ይህ ኦቨን በጣም ስፒዱ ሀይ ስለሆነ በ170 ራሱ ረጅም ትልቅ የሚባል ሙቀት ነው ያለው ማለት ነው። እና መጨረሻ ላይ ምን እንደሰራኝ ይህን ኦቨን እነግራችኋለሁ። ይህ በጣም ረጃጅሙ ቆንጆ ሩዝ የሚባለው አይነት ነው የሰራሁት። አጥቤ ሰፈዝፈዋለሁ። ስጋውን ካከተትን በኋላ መጨረሻ ላይ እንችላለን 3 ሰዓት ስለሚፈጅ ወይ 2 ሰዓት ተኩል። እዚህ ጋር ሽምብራ የተዘጋጀ ለምግብነት አለኝ። መስተካ ይሄ ነው መስተካ አለኝ። በኋላ ላይ ያሳያችኋለሁ በደንብ ደግሞ። እዚህ ጋር ፍልፍል አህማር የተፈጨ በርበሬ፣ የዶሮ ቅመም ድብልቅ አለኝ። ይህ የነሱ በርበሬ ነው። ነጣ ያለውን ሽንኩርት በደቃቁ ከትፋለሁ። እዚህ ጋር የተዘፈዘፈ ሩዝ አለኝ። ኪዩቤቢ ቅቤ ዘይት አለኝ። ይሄ ነው መስተካ ማለት አያችሁት።
መስተካ ማለት ይሄ ነው። ቆንጆ ነው። ቃናውን ማዛውን ቆንጆ አድርጎ ነው የሚያረግልን ሩዙን ማለት ነው። ነጣ ያለውን ሽንኩርት በደቃቁ ከከተፍኩ በኋላ በትልቁ ማንኪያ የዶሮ ቅመም፣ በትንሿ ማንኪያ በርበሬ፣ እንዲሁም ትንሽዬ እርድና ትንሽዬ ቁንደ በርበሬ ጨው ነው የተጠቀምኩትኝ። ከዛ እዚህ ጋር ሽምብራውን እናጠለዋለን፣ ለቅለቅ እናደርገዋለን። ማጥለያ ላይ አድርገን መስተካ 4 ፍሬ ድስት ውስጥ ካረኩ በኋላ 2 ማንኪያ ሰምን፣ 4 ማንኪያ ወይም 3 ማንኪያ ዘይት ታረጉና ከዛ ሞቅ ሲልላችሁ ሽንኩርታችሁን ትከታላችሁ። ሽንኩርታችሁን በደንብ ካቁላላችሁ በኋላ ቅመማችሁን ትከታላችሁ። ቅመሙን ደግሞ እንዳያርባችሁ መጀመሪያ ጋዙን በደንብ ቀንሱት፣ ቃናን እንዳይቀይርባችሁ። ከዛ ሽምብራው ያጠለላችሁትን ታረጋላችሁ። ቀስ ብላችሁ ገልበጥ ገልበጥ አድርጉ። ርዙም ታጥቦ የተዘፈዘፈ ነው። ሽምብራው የበሰለ ስለሆነ እዚህ ጋር ስታማስሉት በጥንቃቄ ከዛም ሙቅ ውሃ ታረጋላችሁ። ጨው ቅድም ከቅመሙ ጋር ስላረኩኝ ካነሰው እዚህ ጋር ሲፈላ ቀምሼ እጨምራለሁ ማለት ነው። ከዛ ታማስሉታላችሁ ቀስ ብላችሁ። ለምን ዘይቱ ቅመሙም እኩል ከሩዙ ጋር እንዲደረስ ይውላችሁን። እዛ ስፈተፍት እሱ እዚህ ጋር ውሃ ጨርሶ በስሎ ምናምን ሲሸታት ጓደኛዬ ነይ ያራት ስትለኝ ቶሎ ብዬ ሮጬ ደረስኩበትኝ። ተርፍ ያለው አልኳችሁ። ምሳ ሲቀረብ የታል ስጋው ብባል ምን ልል ነበረ እኔ አላቅም፣ ብቻ ደርሼበታለሁ። ከዛ በዛው ቅባት ቀስ ብለን ከላይ ከላይ ቀብተን ኦቨኑን ከስራ አጥፍተን ከላይ ለ5 ለ10 ደቂቃ እንለኩሳለን። ቀላ ሲልልን ሩዛችንን በስላለች። ከዛ በማቅረቢያ ሳህን ሩዙ እናረጋለን። እንዴት እንደሚጥብ ሩዙ ማሻአላ ተባረካላ። የተጠቀምኩት የዶሮ ቅመም፣ ድብልቅ ቅመም፣ ቆንጆ ቅመም ያላችሁን ተጠቀሙ እሺ። እርዳለው፣ በርበሬ ያለው፣ ቅመም አለው፣ ቁንደ በርበሬ ያለው፣ ጨው አለው፣ ከለሩ መስተካለው፣ ጣዕሙ ማሻአላ ተባረካላ። ሩዙ ራሱ ፍርፍር ያለ ረዛጅም ነው። በጣም ደስ ይል ነበረ። ስጋው መሽዊው ቆንጆ ነው ማሻአላ። እናንተ ሞክሩ ትወዱታላችሁ። ላይክ ሼር ማድረግ አትርሱ። ቪዲዮን ያዘጋጀውላችሁ አመል ወርቅ መኮንን ነኝ ከሺ ኪችን ማለት ነው። ጥያቄ አስተያየት ካላችሁ ኮሜንት ስር ጻፉልኝ። በሌላ ጊዜ ደግሞ በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራ